እንደ ሮበርት ኪዮሳኪ ካሽ ፍሎ ኦፍ ኳድራንት አራት አይነት የገንዘብ ማግኛ መንገዶች አሉ ይላል። የመጀመሪያው ኢምፕሎይመንት ነው። ኢምፕሎይ ያ ማለት ተቀጥሮ መስራት። ተቀጥሮ መስራት ማለት ሰዎች በወሰኑልን የደሞዝ ስኬል ልክ ለሰዎች እየሰራን ገንዘብ የምናገኝበት ኳድራንት ነው። ሁለተኛው ኳድራንት ለራሳችን ስንሰራ ያ ማለት ሰልፍ ኢምፕሎይ ይባላል። ሁለተኛው ኳድራንት ሰልፍ ኢምፕሎይ ማለት እኛ ለራሳችን ስንሰራ እኛ ራሳችንን ቀጥረን ለራሳችን ስሞል ቢዝነስ ከፍተን ስንሰራ ገንዘብ ሜክ ስናደርግ ነው። ሶስተኛው ኳድራንት ቢግ ቢዝነስ ይባላል። ቢግ ቢዝነስ ማለት ሰዎችን ቀጥረን ስናሰራ ማለት ነው። የተለያዩ ሰዎችን እንቀጥራለን። የሆነ ፋብሪካ፣ ኢንዱስትሪ፣ የሆነ ቢዝነስ ከፍተን ሰዎች ለኛ እንዲሰሩ ስናደርግ ቢግ ቢዝነስ ይባላል። አራተኛው ኳድራንት ደግሞ ኢንቨስትመንት ይባላል። ያ ማለት ገንዘብ ለኛ እንዲሰራ ማድረግ ስንችል ነው። ይሄ ማለት ገንዘቡ እኛ ሰራንም አልሰራንም ገንዘባችን ሌላ ገንዘብ ሲሰራ ወይም እንዲሰራ ማድረግ ስንችል ኢንቨስቲንግ ይባላል። ስለዚህ በዚህ ቻናል ላይ ስለ ኢንቨስቲንግ ነው የምናወራው። ለምሳሌ በጣም በርካታ ሰዎች በጣም በርካታ ገንዘብ ይዛችሁ የት ገንዘቤን ላድርገው፣ እንዴት ኢንቨስት ላድርገው፣ ገንዘቤን ምን ላይ አድርጌ ማሳደግ እችላለሁ የሚሉ በጣም በርካታ የኢንቨስትመንት አማራጮች አሁን ላይ እየመጡ ነው። የኢንቨስትመንት አማራጮችን እናያለን። የትኛው ሪስክ አለው፣ የትኛው ሪስክ የለውም የሚለውን አናሊሲስ እያደረግን የምናይበት ቻናል ነው። አሁንም ቻናሉን ሰብስክራይብ ያደረጋችሁ ቤተሰቡ ነው። በቀጣይ በጣም በርካታ ቪዲዮዎችን እንሰራላችኋለሁ። እስከዛ ድረስ ሰላም።